ከህይወታቸው ውጪላቸው አልወጣም ይሄ ደግሞ አንተን አይመለከትም እኔ እሱን ፈልጌ እንጂ አንተን አይደለም የሚወጣው እሺ እሱ ፍቅረኛ ነው እንጂ ካንቺ ጋር ምንም አይነት ግንኙነት እንዳለው አላውቅም አሁን ደግሞ ወደ እሷ ተገለበት ካንተ ምን ተነሽ ይሄ ታስቢ ይዘልኝ ውጪ ሰላም ውድ ቤተሰቦቻችን እንዴት ናችሁ አለሁን እግዚአብሔር ይመስገን ደህና ነኝ ያው እንግዲህ የባለፈውን ግርግር ታውቃላችሁ በጣም ብዙ ነገር ተፈጥሯል ደስ የማይል ነገር ማለት ካብርሽም የማይጠበቅ ነገር ብዙ ነገር የምር ብዙ ጊዜ ከፍቶኛ ቃል ግን የባለፈው እጅግ በጣም ከፍቶኝ ነበረ ከዛም አልፎ ከክፋቱም የተነሳ ራሴን እስከመሳት ደርሻለሁ ራሴን ፍሽቼ ነበረ ያው እግዚአብሔር ይመስገን እንደዛም ትቶኝ ስላልሄደ አመሰግነዋለሁ ጥሩም መጥፎም ነገር ያጋጥማል ግን የዛለታው ከፋ በጣም እዛኛው ቤት ሲሄድ በጣም አውርተን ነበር ከወደኩኝ ምናምን በኋላ ሩም ወስደውኝ ምናምን ተረጋግተን ሁሉ ነገር እንዳንድ አፍቃሪ እኔም ነገሮችን ለመተው ሞክሬ አውርተናል ብዙ ነገር አውርተናል ግን ምንድነው ያደረገው ሁሌ እሱ እኔ ላይ ድራማ መስራት ይወዳል ተቀጣጥረን ነበር ስልክ አላነሳስልኝ ሄድኩኝ ሲሄድ ግን ያገኘሁት ነገር ሌላ ነው በጣም የሚያስጠላ ነገር ከሱ ማልጠብቀው ነገር ቃቸውን አውጥቶ ምናምን ከዚህ ለቀው ሄደዋል አሉ አሁን እንግዲህ እዛኛው ቤት ሄጄ አጥቻለሁ ማለት ነውና እስኪ ከዚህኛው ቤት የትም ሊሄድ አይችልም ከዚህ ዘለላ የትም ሄድበት ቦታ የለም ብዬ አስቤ ነው እዚህ የመጣሁት አሁን መጥቻለሁኝና ወደ ቤት መግባት ነው የቀረኝ እስኪ እንግዲህ ከዚህ ቤት ውጪ የትም ሄዳል ብዬ ላስብ አልችልም እዚህኛው ቤት ደግሞ እንደማገኘው እርግጠኛ ነኝ የሱ ድራማ አያልቅም ግን ታዩታላችሁ ማለት የሱ እኔ ላይ የሚሰራው ድራማ አያልቅም እኔም ደግሞ ተስፋ አልቆርጥም እስከ መጨረሻው እስከ ጥግ ሄዳለሁ ያሁኑ የምር አምርር ያለው በእርግጠኝነት ይኖራል ግን የተለመደ ድራማው ነው አብረን የምናየው ሶ እንግዲህ እስኪ ወደሱ ልሂድ እና ያለውን ነገር አብረን እንየው መቼም እዚህ ቤት ውስጥ ከአንድ ባለጌ ውጪ ሊኖር አይችልም ይቅርታ አልገባኝም አብርሃም የት አለ ያልኩ ነው አብርሃም እዚህ የለም ማለት ነው የለማ እርግጠኛ ነህ አዎ እርግጠኛ ባገኘው ግን ካንተ ጋር ነው የምንጣላው እሺ በመጀመሪያ ተረጋጊ ልረጋጋ አልችልም እፈልገዋለሁ የለም ማልኩሽ እኮ አንተ ይኖራል ሮማን ምን ስሚኝም የለም ማልኩሽ እኮ ወይኔ ወይ ምንድነው አልገባኝም ያ ባለጌ የት ሄደ ማን ነው ባለጌው አልገባኝም ከአብርሃም ውጪ አንድ ባለጌ ሰው አለ እንዴ ለምንድነው እየደጋገምኩ ብትጠይቀኝ የት ሄደ እሺ ተረጋጊ እሺ እንዴትም ልረጋጋ አልችልም ዴቭ የሰሩኝን ስራ እኮ አንተ አታውቅም እኮ እኔ አላውቅም እሺ ስሜታዊ ነሽ ብዙ ነገር እየተናገርሽ ነው መጀመሪያ ወይኔ ሮማን ወይኔ እኔ እሱ መጫወቻ ልሁን እንደ ህፃን ነው እንደሚያስበኝ እንዴት ነው የሚያስበኝ ቆይ ምን ተፈጥሮ ነው እስቲ ተረጋጊ በመጀመሪያ ምኑን ተረጋጋሁት ምኑን እረጋጋለሁ እኔ ምንም የምረጋጋበት ነገር የለም እርግጠኛ ሆኜ እዚህ አገኘዋለሁ ጠብቀዋለሁ እንጂ ሁኔታ ምንም ደህና ነገር አትፈጥሪም በመጀመሪያ ተረጋጊ ቁጭ ነው እንዴት እረጋጋለሁ እንዴት ልረጋጋ ቆይ ምንድነው የተፈጠረው ህፃን ልጅ ነኝ እንዴ ዴቭ ቆይ እስቲ አንተ እንኳን ፈረድ ምንድነው እኔ ጉዳዩ ምንም አልገባኝም ቆይ ምንድነው ሰራልኝ ብዙ ጊዜ አምኜዋለሁ እኔ ራሱ ጅል ነኝ በቃ እሱ ምን አርጎሽ ነው ምን ያላረገኝ ነገር አለ እሺ በመጀመሪያ እሱን ብዬ ከሀገር ወጥቷል ሲሉኝ ከአዲስ አበባ ጫፍ ድረስ ሄጄ እሱን ፍለጋ ሄድኩኝ ዲቆይ ሰላም ወርዷል ነበር እንዴ ደህና ሆነና ነበር ምንድነው ደግሞ እንዳልሽ እንደዚህ መቼ ይተወኛል እሱ እኔ በተውም እኮ አይተወኝም እኔም ደግሞ እልሄ አላልቃለ ቆይ አብርሽ እልሄ አስይዘኛል ያልሆነ ቁማር ነው እኔ ላይ የሚጮተው እሺ ካንቺ ጋር ምን አለ የልደቱ ቀን ሄድኩኝ እዛ እሺ እኔ ደግሞ ሰው ነው ብዬ እሱ ልደት ላከብር ነው ሄድኩት እንዴ አንቺስ እንዴት ዝም ብለሽ ትይጃለሽ ምን ማለት ነው አንተ ደግሞ እሱ ጋር ለመሄድ ማን ለማስፈቀድ አለብኝ እስኪ ንገረኝ እንዴ ከሱ ጋር ያወራችሁ አይደለም እኔማ ሰው ነው ብዬ ችግር ላይ ነው ብዬ ሰርፕራይዝ ላደርገው ነበር ሄድኩት ጭራሽ እሱ እኔ ሰርፕራይዝ አደረገኝ ፌንት እስከበላ ነው የተጫወተብኝ ምን ላምጣልሽ እሺ ሻይ ምንም አልፈልግም ምንም ቁጭ በል ቆይ ግን እኔ አንተ ብትሆን እንደዚህ ቢደረግብህ ደስ ይላል ደስ አይልም ግን እኔ ያደረገውን ነገር ስለማላውቅ እንደዚህ ነው ብዬ ልነግርሽ አልችልም ደብድቦ ፌንት አስበላኝ እኮ ነው ማለት ከዛ በኋላ አቅፎ እንደ ሰው ሩሜ ወስዶኝ ተረጋግቼ ራሴን ሳቅ
ፕሮሚስ ገባልኝ እንደሚያገኘኝ እንደምናወራ ነገሮች እንደሚስተካከሉ። የምር አሁን ስለምታወሪው ነገር አብርሽ እንደዚህ ያርጓል? እራሱ ነው ያደረገው እራሱ። እኔ ማንተ የምናውቀው አብርሃም ነው ያደረገው ይባላጊ። እኔ እንጃ እርግጠኛ አይደለም ምን አረገው። እኔ እሱን ሰርፕራይዝ ላረግ ከየትና ከየት ሀገር ቦርጎ መስዬ ሄጄለት አረገው። ፌንት እስከወድቅ ነው የመታኝ። ቆይ ይሄን ያህል ምን አዳርሳችሁ ነው እንደዚህ ልትሆኚ የቻልሽው? ኧረ አብርሽ እንደዚህማ በፍጹም አይደለም። አሁን በራሱ ሰዓት ጀምሮታል። ቺን ሮማን ማየት አለበት። ወይኔ ሮማን አልሄድም። እሱን ሳላገኝ ዛሬ ከዚህ የትም አልሄድም። ቆይ እሱን የትም ዛሬ ሳላገኘው አልሄድም። ዛሬ ባንድ እግሯ ማቆማት ባንድ እግሯ። እዚህ የለም እኮ የት ሊሄድ ይችላል? ያልገባኝ ነገር ይሄ እኮ ነው። ከዛ ሂጅ አጣሁት። ሄጄ እቃቸውን ሰብስበው ሄደዋል። ጭራሽ ባዶ ነገርኩሽ አይደል እንዴ? ቤቱም ባዶ ነው። እዚህ ልበል። ልጁ ግን የት ነው የሚኖረው? የት ነው የሚኖረው? ምን ያደርግልሻል? ካንቺ ወጥ ጋር ምን ያገናኘዋል? ምን ማለት ነው? ምን ያገናኘዋል ማለት? አንቺ ለምንድን ነው ከህይወታቸው ማትወጪላችሁ? ምን ማለት ነው ከህይወታቸው ማትወጪው ማለት? ይኸውልሽ እነዚህ ልጆች እኮ ብዙ አመት ሆኖ አልችፈልኩ እንዴ። እኔስ እድሜስ እድሜ እነሱ የፍቅር ጊዜ ይበልጣል ያንቺ እድሜ እንዴ? ቆይ አንቺ እኮ እንዴ መጣሽ? እንዴት ነው ከነሱ ጋር እንትን የምትይው? እነሱ የራሳቸው እዚህ ጋር አነጋገርን ስርዓት ይኑር። ምን ማለት ነው? እኔ እኮ የልጅነቴ ነው። ምን ማለት ነው? ከዛሬ ለሽብ ጋር ያወዳደርከው ነው ያለው። ይኸውልሽ አንቺ አሁን መተሽ የምታወሪው ነገር እኔ በፍጹም አላውቀውም። ያም ድራማ ነው የሚመስለኝ በፊትም ስትናገሪ ማለት ነው። ስለማታውቀው ዝም በል። ስለዚህ ዴቭ የሱን እንትን አንተ ላይ እንዲወጣላ ፈልገኝ። ስለማውቀው ነገር በደንብ አወራለሁ። እኔ ማውቀው እሱ ያሱ ፍቅረኛ እንደሆነ ነው እንጂ ካንቺ ጋር ምንም አይነት ግንኙነት እንዳለው አላውቅም። አሁን ደግሞ ወደሷ ተገለበጥ ካንተ ምንም ወደሷ መገልበጥ አይደለም። ቆይ አንቺ ምን አይደብርሽም እንዴ? ምን ማለት ነው አይደብርሽም ማለት? እየተከታተልሽ እንደዚህ ነገር አያገባህም። አንተ አያገባህም። አያገባህም። ይኸውልሽ እኔ ፈልጌ የመጣሁት እሱን እንጂ አንተን አይደለም። ሲጀመር ምን ነው በገብሬ እኔ ፈልገሽኝ እንድትመጪ አልፈልግም። ግን አንድ ነገር ልንገርሽ፣ አብርሽ ጋር ምንም መጥተሽ የምትፈጥሪው ነገር ስለሌለ ዞር ብትይ ነው እሱን ማለት ነው። ቁጭ ብለን አብረን የምናየው ይሆናል። እኔ አብርሽ ጋር ማሽ የምጠብቂው ነገርኩሽ እኮ አብርሽ እዚህ የለም። ይመጣል፣ እጠብቀዋለሁ። አይመጣም። እዚህ እኔ ብቻ ነኝ ያለሁት። እዚህ ከሌለሽ የት ሊሆን ይችላል? ተሳብሪ። እኔ ምን አሳደው? ለምንድን ነው የት ሊሆን ይችላል? የት ሊሆን ይችላል? እዛኛው ቤት የለም። እዚህም ከሁለት አንዱ ጋር ሊኖር ይገባል። ለቆ አይደለም አሁን ነገርኩሽ አይደለ? በቃ ከህይወታቸው ውጪላቸው። አልወጣም። ይሄ ደግሞ አንተን አይመለከትም። እኔ እሱን ፈልጌ እንጂ አንተን አይደለም የሚወጣው። እሺ ተረጋጊ። ይኸውልሽ ሮማን እዛ ፈልገሽ አጣሽው አይደለ? እዚህም የለም። ስለዚህ በቃ አብርሽ አንቺን ማየት አይፈልግም። ከህይወቱ ውጪለት። አንተ በላይ ብዙ ነገር ከፍያለሁ ለሱ። በጣም ብዙ ዋጋ ከፍያለሁ። አሁን የምትመልሺው ነገር አለ? አልወጣም ከሱ ህይወት ውስጥ አልወጣም። ብዙ ነገር በጣም እየተጨቃጨቅን ነው። ከነሱ ህይወት አትወጪም። አሁን ከቤት ውጪ ልኝ ሂድ። የአብርሃም ያንተን ቤት ነው። ስለዚህ አልወጣም። ይኸውልሽ አሁን አብርሃም የለም። እዚህ ያለሁት እኔ ነኝ። ስለዚህ ውጪ ልኝ። አይ ስለማይመለከት እሱም ፈልጌ ነው የመጣሁት። ከሱ ጋር ነው የማወራው። ስለዚህ የትም አንቺ ምን አይነት ስሜት ነው ያለሽ? ሰው ነሽ እንዴ? አዎ ሰው ነኝ። ለፍቅር ብዙ ነገር ነው። ይኸውልሽ እነሱ ሊጋቡ እየተዘጋጁ ያሉ ሰዎች ናቸው። ስለዚህ ህይወታችሁን አትበጥብጪ። ውጪ በቃ ጊዜ የለሽም። አብረን እናያለን። ምን ልትፈጥሪ? እሱን አብረን አንድ ነገር ልንገርሽ፣ ሞያ በልብ ነው። ይኸውልሽ አንድ ነገር ልንገርሽ፣ ከዚህ በኋላ ማለት ነው ከነሱ ህይወት ካልወጣሽ እኔም እርምጃ ልወስድብሽ እችላለሁ። እሺ የምሬ ነው። በጣም ታገስኩሽ። እዚህ ብዬ የመጣሁት ጓደኛህን እንጂ አንተን አይደለም። ኦቨር አክት አታርግብሽ። ስለዚህ ጓደኛዬ ደግሞ እዚህ የለም። ስለዚህ ቤቱን ለቀሽ ውጪልኝ። አልወጣም። እንደውም ቁጭ ብዬ እጠብቀዋለሁ። ቆይ አንቺ ፍላጎትሽ ምንድን ነው? አልገባኝም። ምንም ይልቁንስ የሚጠቅመን ቁጭ ብለን ብናወራ ጥሩ ይመስለኛል። ስለምን ጥቅም ነው የምታወሪው? አልገባኝም። ታዲያ ቆመህ አይደለም ነገር ቁጭ ብለና እናውራ። አይ እንደዚህ ሆኜ አውሪኝ። እሺ ወደ ጉዳይ ከመጣህ አይቀር ጓደኛ የት ነው ያለው አሁን ማለት ነው? አንድ ነገር እጠይቅሃለሁ፣ አንተም ተመልስልኛለህ። እርግጠኛ ነኝ ጓደኛ ያለበትን ቦታ ታውቀዋለህ። ወይ እዚህ ቤት ወይ እዛ ቤት ካልሆነ የትም ሊሄድ አይችልም። አብርሃም በደንብ ነው የማውቀው። ደግሜ እነግርሻለሁ አይደለም? ጓደኛዬ እዚህ የሚኖር እዛ የሚኖር ምንም ነገር ኢንፎርሜሽን ልሰጥሽ አልችልም። ስማኝ፣ ይሄ ድድል ለአንድ ጊዜ ብቻ ነው የምደግብልህ። ስለምን ድድል ሳስበው ቤት ውስጥ አንዳንድ እቃ መሸጥ ጀምራችኋል። እቃ እየሸጣችሁ እንዲህ ከምታውቁ እኔ ምን ነገር አደርግልሃለሁ፣ አንተም ጓደኛህን ትሰጠኛለህ። መስመር እያለፍሽ ነው። ምን ነው ያለውን ነገር ስለተናገርኩ ስለዚህ መቼ ስለሌላ ነገር አያገባሽም። እሺ ማለት ያው ነገሩ ስር ሰደድ ቢያደርግ ነው እዚህ ደረጃ ይደርሳል። ይኸውልሽ በጣም እያናድርሽ ነው። ይሄንን ነገር ጣጣሽን ተይንና ውጪልኝ አሁን ከዚህ ቤት። ይልቁንስ ምናልባት ካሜራው ስለተደቀነ ሊሆን ይችላል። ከፈለግ ካሜራውንም እንዲሄድ ማድረግ። አንቺ ያምሻል እንዴ? ስለምንድን ነው የምታወሪው? ስለምን ጥቅም ነው የምታወሪው? ይኸውልሽ ተነሽ። ይኸውልሽ ይሄ ጣሽን ይዘሽልኝ ውጪ ውጪ። ሰማኝ፣ ቆይ አንዴ ተረጋጋ፣ ቀስ ብለህ ውጪ። አሁን እሺ እርግጠኛ ነኝ ይሄን ሀሳብ በደንብ አስበበት እንደሚደውል እናትሽ ምን አይነት ሰዎች ነው? ምድረ ተጨምቀሙላ